በዚህ ሰዓት የአብዛኞቻችን ህይወት በቁጥጥራችን ስር አይደለም። ህይወታችን ማን እንደሚቆጣጠረው፣ ምን እየተቆጣጠረን እንደሆነ፣ ወዴት እየኖርን እንደሆነ፣ እንዴት እየኖርን እንደሆነ ምንም የምናውቀው ነገር የለም። ህይወታችንን መቆጣጠር እንፈልጋለን። ህይወታችንን ግን እንዴት ነው መቆጣጠር የምንችለው የሚለውን ነገር አናውቀው። ዋን ኦፍ ዘ ቤስት ቲንግ ህይወታችንን ለመቆጣጠር ማድረግ ከምንችለው ነገር መካከል ምንድነው? ህይወታችንን መቆጣጠር ከፈለግን ጊዜያችንን መቆጣጠር መቻል አለብን። ምክንያቱም ህይወት ማለት ያው በዚች ምድር ላይ የምናሳልፈው ጊዜ፣ ኤክስፔሪየንስ፣ የምናደርጋቸው ነገሮች በአጠቃላይ ሲደመሩ ህይወት የሚለውን ዲፊኒሽን ይሰጡናል። ብዙውን ጊዜ ደግሞ በቀናችን ኦር በህይወታችን ጊዜያችን ምን ላይ ማድረግ እንዳለብን ካላወቅን ደግሞ ህይወታችንን በደፈናው ምን ላይ እያዋልነው እንደሆነ ምን እያደረገ እንደሆነ አናቅም ማለት ነው። ስለዚህ ጊዜያችንን መቆጣጠር ቻልን ማለት በቀጥታ ህይወታችንን መቆጣጠር ቻለን ማለት ነው። ታዲያ ጊዜያችንን እንዴት መቆጣጠር እንደምንችል ነው በዚህ ቪዲዮ ስቴፕ ባይ ስቴፕ የሆነ ጋይድ ማሳያችሁ። ከዚህ ቪዲዮ በኋላ በእርግጠኝነት ህይወታችሁንም ጊዜያችሁንም ሙሉ በሙሉ 100% በራሳችሁ ቁጥጥር ስር ማድረግ ትችላላችሁ። የመጀመሪያው ጊዜያችንን ለመቆጣጠር ከማሰባችን በፊት ማድረግ ያለብን ነገር ምንድነው? አንደርስታንድ አወር ታይም ዩዜጅ። ጊዜያችንን ምን ላይ እያጠፋን እንደሆነ ማወቅ መቻል አለብን። አብዛኞቻችንን ቀናችንን በሆነ ሰዓት አርፍደን ተነስተን ኦር አላርማችን ጮሆን እንጀምረዋለን። ከዛ በኋላ በቃ ሩጫው አለ፣ ስራ አለ፣ ወደዚህ ትምህርቱ አለ፣ ምናምን ብዙ ነገር አለ። እዛ ጋር ስትሯሯጥ ትውላለህ። ማታ ስትገባ ቤት ኦኬ ደግሞ ምናምን ገብተህ ትተኛለህ። በቃ ህይወትህ ወዴት እንደሆነ ጊዜህ ምን ላይ እያቃጠልክ እንደሆነ አታውቀውም። ስራ ላይ ምን ያህል ጊዜ እያጠፋህ እንደሆነ አታውቀውም። የማይጠቅም ነገር ላይ ምን ያህል ሰዓት እያጠፋህ እንደሆነ አታውቀውም። ከቤተሰብ ጋር ምን ያህል ታይም ያሳልፍክ እንደሆነ አታውቀውም። እንደዚሁም ደግሞ ራስን የሚያሳድግ ነገር ላይ ምን ያህል ታይም ስፔንድ እያደረክ እንደሆነ አናውቀውም። ሶ የመጀመሪያው ስቴፕ የሚሆነው ምንድነው? ትላልቅ ታይማችን የምናጠፋባቸውን ነገሮች ሪከርድ እናደርጋቸው። ለምሳሌ ስራ የምንሰራው ለምን ያህል ሰዓት ነው፣ በቀን ምን ያህል ሰዓት ሰርቻለሁ፣ በሳምንት ምን ያህል ሰዓት ሰርቻለሁ የሚለውን ነገር ሪከርድ እናድርግ። በቀን ምን ያህል ሰዓት ሶሻል ሚዲያ ላይ ስክሮል አድርጌያለሁ የሚለውን ነገር እና አብዛኞቻችን ስልካችን ላይ ገብተን ዲጂታል ዌልቢንግ የሚል ስክሮል የምናደርግበት ስልክ ላይ በቀን ምን ያህል ታይም ስክሮል እያደረግን ኦር ሶሻል ሚዲያ እየተጠቀመን እንደሆነ የሚያሳየን ነገር አለ። ስለዚህ ከጓደኞቻችን ጋር ምን ያህል ሰዓት ነው የምናሳልፈው፣ እያንዳንዱን አክሽናችን፣ እያንዳንዱን የምናደርገውን ነገር፣ ጊዜያችንን የምናጠፋበትን ነገር ሪካርድ ማድረግ ነው የመጀመሪያው ነገር። ጊዜያችንን ምን ላይ እያጠፋን እንደሆነ ማወቅ ካልቻለን በቃ ምንም ኮንትሮል ለማድረግ ምንም ነገር ማኔጅ ማድረግ አንችልም። ሁለተኛው ስቴፕ የሚሆነው ደግሞ ፕላንና ሩቲን ክሬት ማድረግ። ፕላን ምናምን ስንል አብዛኞቻችን ስትሪክት የሚያደርገን ይመስለናል፣ ግን አጠቃቀማችን ነው። ኦፍኮርስ አጠቃቀሙን ካላወቅንበት ስትሪክት ላይ ያደርገን ይችላል። አጠቃቀሙን ካወቅንበት ደግሞ ፍሪደማችንን ሊሰጠን ይችላል። ቱዱ ሊስቶችን መጻፍ፣ ዛሬ የምሰራው ምንድነው፣ ነገ የምሰራው ምንድነው፣ ዛሬ ከሰራው በኋላ ውሎ እንዴት ነው፣ ጠዋት ምን ልስራ፣ በጣም ታይም ባውንድድ 2 ሰዓት ላይ ይሄንን እንሰራለሁ፣ 4 ሰዓት ላይ ይሄንን እንሰራለሁ ሳይሆን ዛሬ ይሄንን ነገራችን ማድረግ አለብኝ። ኦኬ ዛሬ ፐርሰናሊ እኔ ቪዲዮ ሪከርድ ማድረግ አለብኝ። እሺ ቪዲዮ ፖስት ማድረግ አለብኝ፣ ቪዲዮ ኤዲት ማድረግ አለብኝ። እነዚህ ነገሮች ዴይሊ ታስክ፣ ማታ ስገባ ቤት ምንድነው እነዚህ ነገሮች ሪቪው ታደርጋለህ። ኦኬ ቪዲዮ ሰርቻለሁ፣ ስክሪፕት አዘጋጅቻለሁ፣ ፖስት አድርጌያለሁ፣ በጣም አሪፍ ብለህ ትተኛለህ ማለት ነው። እንደዚህ አይነት ፕላንና ስኬጁል ማውጣት ከቻልክ ሞሮፍ አንተ የምትፈልገው ነገር ላይ ታይምን ስፔንድ ማድረግ ትችላለህ። ምናልባት ከፋሚሊ ጋር ከሆነ ስፔንድ ማድረግ የምችለው ሳተርዴይ እና ሰንዴይ ከፋሚሊ ጋር ነው ታይሜን ስፔንድ ማድረግ። አለቀ። ቱዱ ሊስት ወይም ደግሞ ዴይሊ ታስክ የምንለው ይሄን ያህል ቀላል ነገር ነው። በቃ ነገ ማድረግ የምፈልገውን ነገር ዛሬ ላይ ወስነህ ታድራለህ፣ ነገ ያችን ነገር ታረጋታለህ። እና ደግሞ ቱዱ ሊስት ወይም ዴይሊ ታስክ ካለን የሆነ ዌስት ሆነን የምንውላቸውን ውሎች በጣም ነው የሚቀንሱልን። አብዛኞቻችን የሆነ መስራት እንፈልጋለን፣ ግን ጠዋት ስንነሳ ምን መስራት እንዳለብን ስለማናቅ በጣም ዲስትራክትድ ሆነን ነው የምንውለው። ሶሻል ሚዲያ ላይ እንገባለን። ቆይችን ነገር እስኪ የምሰራውን እስካልቅ ድረስ ብለን ለ10 ደቂቃ ለ15 ደቂቃ ሶሻል ሚዲያ ላይ እንገባለን። ግን የሆነ ታይም ላይ ስንነቃ ለ4 ሰዓት ለ3 ሰዓት ምናምን ቲክቶክ ላይ ኦር ኢንስታግራም ላይ በቃ ተመስጠ ምናምን ነው ራሳችን የምናገኘው። ዴይሊ ታስክ ካለን ግን ኦር መስራት ያለብን ነገር ካለ ግን ቀጥታ ወደምንሰራው ነገር ለመግባት በጣም የሚረዳን ነገር ነው። ስለዚህ ሞክሬው በጣም ሰፖርቲቭ የሆነ ዌይ ስለሆነ ብትሞክሩት በጣም አሪፍ ነው። እዚህ ጋር ማስተዋል ያለብን ነገር ምንድነው? ፕላን ማውጣት ብቻ መስራት አይደለም። ወይም ደግሞ ፕላን አወጣን ማለት ታይማችንን ማኔጅ እያደረግን ነው ማለት አይደለም። ፕላን ያወጣነውን ነገር ሰርተናል አልሰራነውም የሚለውን ነገር ማስተዋል መቻል አለብን። የፈለገ ጽድት ያለ ፕላን ብታወጣ ያንን ፕላን መከተል ካልቻልክ ወር ደግሞ ያንን ፕላን ኤክስኪዩት ማድረግ ካልቻልክ ዌስት ኦፍ ታይም ነው። እንደውም ፕላን ያረክበትንም ታይም ዌስት እያረከው ነው። ፕላን ካረግን በኋላ ፕላን ያደረግነውን ነገር ሰርተናል አልሰራንም የሚለውን ነገር አት ዘ ኢንድ ኦፍ ዘ ዴይ አናላይዝ አርግተን
ኦኬ ሪፍሌክት ማድረግ አለብን። ኦኬ ይሄን ነገር ሰርቻለሁ፣ በጣም አሪፍ። ይሄን ነገር አልሰራሁትም፣ ለምን አልሰራሁትም? ከበደኝ፣ ራሴን አጨናንቄያለሁ። አዎ ሁላችንም ምናልባት ታይማችን አናላይዝ አድርገን እዚህ ነገር ላይ በጣም ዩስት እያደረኩ ነው፣ ረጅም ሰዓት ወሬ ላይ እያሳለፍኩ ነው፣ ረጅም ሰዓት ፊልም ላይ እያሳለፍኩ ነው ልንል እንችላለን። በጣም አሪፍ። ታይማችንን ምን ላይ ዌስት እንደምናደርግ አውቀናል። ቀጠልና ደግሞ ፕላን አወጣን፣ ቱዱ ሊስቶችን አዘጋጀን። ከዛስ እነዛን ነገሮች ለማድረግ ዲስትራክሽኖቹ በጣም ብዙ ናቸው። ሶስተኛው ስቴፕ ላይ መሄድ ያለብን ነገሮች እነዚህን ነገርን ካወቅን በኋላ ኢሊሚኔት ኦል ዘ ዲስትራክሽን፣ ዲስትራክት የሚያደርጉን ነገሮች ማስወገድ። በዚህ ሰዓት በ21ኛው ሴንቸሪ በኦንላይን ዘመን ዲስትራክት የሚያደርግ ነገር በጣም ብዙ ነው። እጃችን ላይ ካለው ስልክ አንስቶ የሰዎች ወሬ፣ መንገድ ላይ የምታየው ነገር ኤቭሪዌር ዲስትራክሽን አለ። ምንም ቦታ ላይ የትም ቦታ ላይ ግባ አንተ ታይምህን ማኔጅ እንዳታደርግና ፕሮፐርሊ እንዳትጠቀም በቃ ዲስትራክት የሚያደርግ ነገር አለ። አንተ እነዛን ዲስትራክሽኖች አውቀህ እነዛን ዲስትራክሽኖች ማስወጣት መቻል አለበት እና ዋነኛው ስራችን መሆን ያለበት ምንድነው? እነዚህን ዲስትራክሽኖች አውቀን እነዚህን አላማችን ላይ ኦር ደግሞ መስራት ያለብን ነገር እንዳንሰራ የሚያዘናጉን ነገሮች አውቀን እነዚህን ነገሮች ማስወገድ ይጠበቅብናል። አንደኛውና ዲስትራክሽንን ለማጥፋት አሪፍ ከምንለው ሜተድ መካከል ምንድነው? ሴት ባውንደሪ። ብዙዎቻችን በጓደኞቻችን ኦር ደግሞ በዙሪያችን ባሉ ሰዎች በጣም ኢንፍሉዌንስ እንደረጋለን። ምናልባት ዛሬ ፕላን ካላከው መንገድ ውጪ የሆነ ጓደኛ የሆነ ቦታ እንሄድ ብሎ ጓደኛሽ ኦር የሆነ ቦታ እንዋል ብላሽ ስፔንድ የምታደርጊው ታይም ይኖራል። ቱዱ ሊስትሽን እንዳሰሪ፣ መስራት ያለብሽን ስራ እንዳሰሪ የሚያደርግሽ ነገር ይኖራል። ምናልባት ዛሬ መስራት ያለብህ ስራ ኦር ማጥናት ያለብህ ኤግዛም እያለ ጓደኛ እንዞር ብሎ ኦር ጠጣ ብሎ ኦር ጌም እንጫወት ብሎ ዲስትራክት ሊያደርግህ ይችላል። ብዙዎቻችን የስራ ባልደረቦቻችን ዲስትራክሽን ሊፈጥሩብን ይችላሉ። በዚህ ጊዜ ነው ሴት ባውንደሪ፣ መስራት ባለበት ጊዜ መስራት እንዳለብህ አስረግጠህ ልታሳውቃቸው ይገባል። እዚህ ጋር ጓደኞችህን ተው ምናምን ልልህ አይደለም ኦር ልልሽ አይደለም፣ ግን ባውንደሪ ማስቀመጥ መቻል አለብን። ኦኬ የስራ ሰዓት ነው፣ የስራ ሰዓት ነው። ዲስትራክሽኖቻችን ለምን አንድም ጓደኛ ሜቢ የሆነ ጥናት ልታጠና ስትል ጓደኛ ደውሎ እንደዚህ ልንሄድ ነው የሆነ ቦታ ልንሄድ ነው እና ዝግ እስኪ ትመጣለህ ምናምን ሲል ኦኬ ምናምን ነው የምልህ ነው። እኛ ደግሞ ላለማጥናት ያው መጀመሪያም ከራሳችን ጋር ትንቅንቅ ላይ ነን። በቃ ዲስትራክሽን ዌይ ነው ማምለጫ ነው የምንፈልገው። ስለዚህ መጀመሪያ ግን ባውንደሪውን ማስቀመጥ ከቻለን አይ እኔ በስራ ሰዓት ስራ ላይ ነው ፎከስ ማድረግ የምንፈልገው። ስራ ቦታ ላይ ቢሆን በስራ ሰዓት ወሬ ማውራት አልፈልግም፣ እንደዚህ ሰው ማማት አልፈልግም። ወር ደግሞ ተማሪም ከሆንክ እኔ በጥናት ሰዓት አደውልልኝ ፕሊዝ ምናምን። ዲስትራክሽኑን በዚህ አይነት መንገድ ነው የምታስቀምጠው። ነው የምትለው ነገር ይኖራል፣ ባውንደሪ ታስቀምጣለህ። ሁለተኛው ምንድነው? ኖቲፊኬሽናችን። ስማርትፎናችን እጃችን ላይ ነው። እጃችን ላይ ያለው ደግሞ ዘ ቢገስት ዲስትራክሽን ምንድነው? ከስልካችን ነው የመጣው። በቻልነው አቅም የሆነ ነገር ስንሰራ አስማች አስ ፖሲብል ስልካችን የማይፈልግ ስራ ከሆነ ስልካችን ከኛ ጋር ባይሆን በጣም አሪፍ ነው። ሌላ ሩም ውስጥ እናርገው ወይም ደግሞ ዶንት ዲስተርብ ላይ አድርገን እናስቀምጠው። ብቻ እንደዚህ አይነት ሜተድ እንጠቀም። ስልካችንን ግን ተጠቅመን መስራት ያለብን ስራዎች ካለ ፎከስ ሞድ እንጠቀም፣ ዶንት ዲስተርብ እናብራ። ከዛ ውጭ ደግሞ ኖቲፊኬሽኖቻችንን እናጥፋ፣ ኖቲፊኬሽኖቻችን ብሎክ እናርግ። አቴንሽን ስፓናችን በጣም ነው የሚሰረቀው። ስለዚህ በማንኛውም ሰዓት የሆነ ነገር ላይ ፎከስ ማድረግ ስንፈልግ ዲስትራክሽን አንደኛው ስልካችን ላይ ነው። ላይብረሪ ገብተህ እንዴት ነው ምን ትዝ ይለኛል ግቢ እያለሁ ላይብረሪ ገብተህ እያነበብክ የሆነ ስልክ ተደውሎልህ ኦኬ ላንሳት ብለህ ትወጣለህ። እመለሳለሁ ብለን የምታስበው ከዛ በኋላ ግን ወደ ጥናት አቴንሽንን ለመሰብሰብ በጣም ነው የምትቸገረው። ስለዚህ ስልካችን ዲስትራክሽን ነው። ኖቲፊኬሽኖቻችንን መስራት ሲኖርብን በቻልነው አቅም ስልካችንን እናደርገው። አንደኛ ትልቅ ዲስትራክሽን ስለሆነ ራሳችንን ለምን እንፈትነዋለን አጠገባችን በማድረግ ወር ደግሞ የሆነ ልክ ኖቲፊኬሽን ሲገባልን ቆይችን ፖስት ላይ አትችን ቪዲዮ ላይ አት እያለን ራሳችን ከምንፈተን ሁሉም ነገር እናጥፋው፣ የራሱን ታይም እንስጠውና ዲስትራክሽኖችን እንቀንሳለን። ሶስተኛው ዲስትራክሽን ምንድነው? ጸጥታ ያለበት ቦታ ላይ መስራት አለመቻላችን። አብዛኞቻችን የሆነ ስራ መስራታችን ነው እንጂ የምናየው ምን አይነት ቦታ ስራ እየሰራን ነው የምንሰራበትን የስራ ቦታና ኳሊቲውን አናስተውልም። የሆነ ዲስትራክሽን ያለበት ቦታ ላይ እየሰራን ወር ደግሞ የሚረብሽ አይነት ድምጽ ያለበት ቦታ እየሰራን ዛትማች ፎከስ ሆነን ስራችንን መስራት አንችልም። አራተኛው ዲስትራክሽን ምን መሰላችሁ? ማስወጣት ያለብን ሪሙቭ ዩዝለስ ወርክስ። አብዛኞቻችን የሆነ ቢዚ መሆንን ከፕሮዳክቲቪቲ ጋር እናጋጨዋለን። የሆነ ቢዚ ስለሆንን ብቻ እኔ ራሱ ብዙ ጊዜ የሚያጋጥመኝ ነገር የሆነ ቢዚ ስለሆንኩኝ የሆነ ስራ የሰራው ይመስለኛል፣ የሆነ ነገር መስራት ያለብኝ ነገር የሰራው ይመስለኛል። ግን ዞር ብዬ ሳይ ቢዚ ነበርኩ እንጂ የሆነ ፕሮዳክቲቭ የሆነ ውጤታማ የሆነ ስራ ሳልሰራ ሞልባቸው ቀኖች አሉ። ዴርፎር ማወቅ ያለብን ነገር
ስራ ሆነው ግን ዩዝለስ የሆኑ ስራዎች ምን ምንድን ናቸው የሚለውን ማወቅ መቻል አለብን። ሁሉም ስራዎች ፕሮዳክቲቭ ሊሆኑ አይችልም። ፕሮዳክቲቭ ያልሆኑ ስራዎችን ዩዝለስ የሆኑ ስራዎችን ለመቁረጥ በጣም ዝግጁ መሆን አለብን። እነዛን ስራዎች ማስወጣት መቻል አለብን። በቃ ጋርቤጅ የሆኑ ስራዎች አሉ። እነዛን ስራዎች ትራሽ ናቸው፣ ልንጥላቸው ይገባል። እነዚህን ስራዎች ማወቅ መቻል አለብን። በዚህ አይነት መልኩ እነዚህን ሙሉ ዲስትራክሽኖች ብንጥል ራሱ ሞሮፍ በጣም ታይማችን ኮንትሮል እያደረግን። በነገራችን ላይ ታይማችን ኮንትሮል ማድረግ እንድንጨናነቅ አይደለም። መስራት ያለብንን ስራ ሰርተን ሞሮፍ ፍሪደማችንን ማወጅ የምንችለው ታይማችንን ኢን ኮንትሮል ማድረግ ስንችል ነው። ሶስተኛውን ስቴፕ ካለፋችሁልኝ ወደ አራተኛው እናግባ። ሜክ ኢት ፐርማነንት፣ ዘላቂ እንዲሆን ማድረግ። እንዴት ነው ዘላቂ የምናደርገው? አብዛኞቻችን የሆነ በተለይ ለአዲስ ዘመን ኦር ደግሞ የሆነ ሞመንት ላይ ስንነካ አዲስ ነገር እንሞክረዋለን። አይ ታይሚንግ ፕላን እያደረኩ እንጠቀማለን። ብዙዎቻችን እዛ ስኬጁል ላይ ስቲክ ሆነ ለረጅም ጊዜ መቀጠል ሳይሆን በየጊዜው ፕላን እናወጣለን፣ እንቀይራለን፣ ፕላን እናወጣለን፣ እንቀይራለን። ፐርማነንት አናረጉም። ፐርማነንት ለማድረግ ምን ማድረግ አለብን? ፐርማነንት 20 ምናምን ዓመት ሙሉ ኦር 30 ምናምን ዓመት ሙሉ የሌለንን ቢሄቪየር በአንድ ሳምንት በአንድ ወር ውስጥ እንዲኖረን እንጠብቃለን። ፐርማነንት አናረገውም። በሁለት ቀን በሶስት ቀን ሰውነታችን አዳፕት አያደርገውም። እኛም አልለመድነውም። ያስጠላናል። እያስጠላልን ነው የምናረገው። ያኔ እናቋርጣለን። ታዲያ እንዴት ፐርማነንት እናርገው? እንዴት ዘላቂ እናርገው ለሚለው ጥያቄ ምንድነው የምናረገው? በቻልነው አቅም ሜክ ኢት ኢዚ፣ ቀላል እናርገው። ፕላን ስናደርግ ታይማችን ኮንትሮል እናርግ። ኤቭሪቲንግ ምንድነው የሚባለው? ቀላል እናርገው። በጣም አናጣበው። እስር ቤት አናርገው ለራሳችን። ሁሉንም እያንዳንዷን ሚኒት እያንዳንዷን ደቂቃ ማኔጅ አርግተን መጓዝ አንችልም። ይሄንን ማወቅ አለብን። በቀን ውስጥ እያንዳንዱ ጠዋት 12 ሰዓት ተነስቼ እስከ 1 ሰዓት ይሄንን አደርጋለሁ፣ እስከ 4 ሰዓት ይሄንን አደርጋለሁ የሚል አይነት ፕላን ጋይስ አታውጡ። በርናውት ውስጥ ነው የሚከታችሁ። ምክንያቱም መቼም እንዳሰብነው አይሄድም። በቃ የሆነ ነገር ሀፕን ያደርጋል። የሆነ ታይም ላይ ወይ መስራት ሊያስጠላ ይችላል፣ ወይ የሆነ ይደክማል፣ ወይ ያላሰብከው ነገር ሀፕን ያደርጋል። በርናውት ውስጥ ነው የሚከታ። ከዛ ይልቅ ስንጀምር ቀላል እናድርገው። በቃ እስከዛሬ ምንም አይነት ታይማችን ፕላን አድርገን ማና ከሆነ ኦኬ፣ መጀመሪያ ጊዜ ስንጀምር በቀን አንድ ቱዱ ሊስት ብቻ ነው። ሲቀጥል ሁለት ያደረግን ቀላል አድርገን እንጀምረው። ቀላል ካላደረግነው የምናከብደው ከሆነ ዴፊኒትሊ እመኑኝ አንከተለው። መቼም ነው ፐርማነንት የማታደርገው። ፐርማነንት ማድረግ ካልቻልክ ደግሞ ለውጡን መቼም ነው ማጥየው። ስለዚህ ፐርማነንት ለማድረግ ቀለል አድርገህ ጀምረው። ራስ ላይ አታክብደው። ሜቢ 2 ታስክ ኦር 3 ታስክ ብቻ ፕላን አድርግ። በቃ ያንን ፕላን እነዛም ቀላል የምትላቸውን ነገሮች ለመስራት ሞክር። በጊዜ በኋላ ሪፒቲሽኑ ሲመጣ ጥንካሬ ይመጣል። ሁለተኛው ፐርማነንት እንዲሆን ማድረግ ከምንችለው ነገር መካከል ምንድነው? ሴት ሪማይንደር፣ የሚያስታውስ ነገር ማለት። አሁን ላይ አብዛኞቻችን ስማርትፎን ነው የምንጠቀመው። ቱዱ ሊስቶቻችንን ኖትፓድ ሪማይንደር ማስቀመጥ እንችላለን። ምናልባት ፕላን አውጥተን የምንረሳ አይነት ሰዎች ከሆነ ማታ ላይ ስገባ ቺን መስራት ነበረብኝ ምናምን የምንል አይነት ሰዎች አለ። ያንን ነገር ምንድነው? አላርም መጠቀም፣ ሪማይንደር መጠቀም። በቃ የምንፈልገው ሰዓት ላይ ሪማይንድ እንዲያደርገን፣ በዚህ ሰዓት ላይ ኦኬ አላርም ይጮሃል ታስታውሷል። ሪማይንደር መጠቀም ዋን ኦፍ ዘ ቤስት ነው። ማታ ማታ ስትገባ ቱዱ ሊስት ቼክ ማድረግ አንድም ሪማይንደር ነው። ነገን ታስታውሳለህ። ወይም ዊክሊ ፕላን ማየት ሪማይንደር ስለሆነ ሪማይንደሮችን መጠቀም። እዚህን 4 ስቴፖች ተከትለን ፐርማነንትና ዘላቂ ለማድረግ እየጣርን ነው። መርሳት የሌለባችሁ 5ኛውን ቁልፍ ነገር ልንገራችሁ። ኢት ቴክስ ታይም፣ ጊዜ መውሰዱን ማወቅ መቻል አለብን። ስለዚህ ምን መሆን አለብን? ፔሸንት ኤንድ ፕሮአክቲቭ፣ ትዕግስተኛና ለለውጥ የተዘጋጀን ሰዎች መሆን መቻል አለብን። ማወቅ ያለብን ነገር ህይወታችንን መቆጣጠር ጊዜ የሚወስድ ነገር ነው። ጊዜያችንን መቆጣጠር ህይወታችንን መቆጣጠር ስለሆነ ጊዜያችንን ስንቆጣጠር በአንዴ ልንቆጣጠረው አንችልም። ሁሉም ነገሮች በእኛ ቁጥጥር ስር አይሆኑም። ምናልባት ዛሬን ብዙ ስራ እሰራለሁ ብለህ ከቤት ወጥተህ ታክሲ ላታገኝ ትችላለህ። ወይም ደግሞ የሆነ መጥፎ ነገር ሀፕን ሊያደርግ ይችላል፣ ወይ ሊያምህ ይችላል። ሙሉ በሙሉ በአንዴ ፐርማነንት ልታደርገውና በአንዴ ለውጥ ልታይ አትችልም። ስለዚህ ትዕግስተኛ መሆን መቻል አለብህ። ህይወትህን መቆጣጠር በጣም ቀላል ነገር አይደለም፣ ጊዜ የሚወስድ ነገር ነው። ጊዜህን መቆጣጠር በፕሮሰስ የሚመጣ ነው እንጂ በአንዴ ድንገት ሀፕን የሚያደርግ ነገር አይደለም። ስለዚህ ትዕግስተኛ መሆን መቻል አለብን። ለአጭር ጨዋታ ሲሆን ለረጅም ጨዋታ ነው መዘጋጀት ያለብን። አቴንሽን ስፓናችንን ማጥፋት አለብን። የሆነ ፎከስ ሰተን መስራት ያለብን። ኦኬ ለአንድ ቀን ለሁለት ቀን ለአንድ ሳምንት ጊዜን እቆጣጠራለሁ ህይወቴን እቆጣጠራለሁ ማለት ብቻ አይደለም ያለብን። ረዘም ላለ ጊዜ እንዴት ነው በቀጣይ የህይወት ፓዜ ላይ ህይወቴን መቆጣጠር የምችለው የሚለው ነገር ላይ ነው ፎከስ ማድረግ ያለብን። therefore ትዕግስተኝነት በጣም ግድ ነው። ሌላኛው ነገር ምንድነው? ፕሮአክቲቭ መሆን። ለአንድ ሰው የሰራው ሜትድ፣ ለአንድ ሰው የሰራው ዘዴ
ለአንዱ ላይ ሰራ ይችላል። ስለዚህ አንተ ሞክረው ወይኔ እኔ ጊዜ መቆጣጠር አልችልም ወይኔማ ይሄ ነገር አይሆንልኝም ሳይሆን እየሞከር ካንተ ጋር ስቲክ የሚያደርገውን ካንተ ፐርሰናሊቲ ጋር ካንተ ላይፍ ስታይል ጋር የሚሄደውን ነገር መምረጥ መቻል አለብህ። ፕሮአክቲቭ ነው መሆን መቻል አለብህ። ለለውጦች መፍራት መቻል የለብህም። ምክንያቱም ሁሉም ሰው የተለያየ ህይወት ነው የሚኖረው፣ የተለያየ ህይወት ነው ያለው፣ የተለያየ ፐርሰናሊቲ ነው ያለው፣ የተለያየ የስራ አይነት ነው። ለከሌ የሰራው ለከሌ ይሰራል፣ ለሚስተር ኤክስ የሰራው ለሚስተር ዋይ ይሰራል ማለት አይደለም። ግን ቤዚክ የሆነውን ነገር አንደርስታንድ ማድረግ ከቻል ከዛ በኋላ ነገሮችን ማስተካከል ትችላለህ። ስለዚህ ነገሮችን እንደራስ ፐርሰናሊቲ እንደራስ ማንነት ለመቀያየር መፍራት መቻል የለብንም ጋይስ። እነዚህን 5 ነገሮች ብቻ በማወቅ ጊዜያችንን መቆጣጠር እንችላለን። ጊዜያችንን መቆጣጠር እንቻል ማለት ህይወታችንን መቆጣጠር ቻልን ማለት ነው። ህይወታችሁንም ለመቆጣጠር ምንም ኤክስኪዩዝ እንዳሰጡ ጋይስ። ከዚህ ቪዲዮ በፊት ብዙዎቹን ህይወት የቀየሩ ልማዶች የሚያሳይ ቪዲዮ ሰርተንላችኋል። ገብታችሁ ቼክ ማድረግ ትችላላችሁ። እና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ በማድረግ ይህንን ግሩም የሆነ ፋሚሊ በመቀላቀል እንደዚህ አይነት ጠቃሚ መረጃ ራሳችሁን በመመገብ ራሳችሁን ማሳደግ ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን።